የተበዳይ ሰው ዱዓ ሙስተጃብ ነው ብለው ነቢያችን ሰለላሁ ዐለይሂ ወሰለም የተበደለን ሰው ዱዓ አደራችሁን ተጠንቀቁ ሰው አትበድሉ አንተ ተኝተህ እሱ ግን ሌሊት ወደ አላህ ይጮሃል የተበደለ ሰው ዱዓ فإنها تحمل على الغمام አሉ ደመና ላይ ትንሳፈፋለች ያቺ ዱዓ አላህ ታዲያ ያቺን ዱዓ ምን ይላል وعزتي وجلالي لأنصرنك ولو بعد حين ከጊዜ በኋላም ቢሆን በራሴም ያረጋግጣለሁ በኃያልነቴ ምን አደርጋለሁ እረዳሻለሁ ብሎ አላህ Subhanahu Wa Ta'ala አስቀምጧል ዙልምን እንጠንቀቅ ዙልም የውመል ቂያማ በሲራጡ ላይ ጨለማዎች ሆኖ ነው የሚመጣው ዙልምን በሁሉም መልኩ መጠንቀቅና መራቅ ይገባናል ሰዎችን በድለን ግፍ ፈጽመን ከሆነ ነገ አላህ ፊት ከመሄዳችን በፊት ዛሬውኑ አራግፈን ነው መውጣት ያለብን ነቢያችን ሰለላሁ ዐለይሂ ወሰለም ሙእሚኖች የውመል ቂያማ ከሲራጥ ካለፉ በኋላ ይላሉ ከሲራጥ በኋላ ሌላ ቀንጠራ ድልድይ አለ አሉ በጀነትና በጀሃነም መካከል ያለ ድልድይ አለ ሰዎች በዱንያ ላይ ተበዳድለው ከሆነ ያን በደል ሳያወራርዱ ይሄን ድልድይ የሚያልፈው ማንንም የለም እዛ ቦታ ላይ ድልድዩ ላይ ሆነው ንጹህ ከሆኑና ከጠሩ በኋላ ነው ጀነት እንዲገቡ የሚፈቀድላቸው በዛን ሰዓት አሉ ነቢያችን ሰለላሁ ዐለይሂ ወሰለም እያንዳንዱ ሰው የበደለ ሰው ካለ አንዱን ሰድቦ አንዱን ደብድቦ የሌላውን ሐቅ የወሰደ የተለያየ ነገር ካለ ከሐሰናቱ ለነዛ ሁሉ ሰዎች ይከፍላል ከፍሎ ከጨረሰና ምናልባት የተረፈ ሐሰናት ካለ ወደ ጀነት ሊገባ ይችላል ካልሆነ ግን የሚከፍለው ሐሰና ካነሰበት የነሱ ወንጀል እሱ ላይ ተደርጎ ወደ ጀሃነም ይጣላል ነው ያሉት ስለዚህ ወንድሙን የበደለ አሉ ክብሩን ያጎደፈ ወይም የሆነ ነገሩን የወሰደ ሰው ዛሬውኑ ያራግፋሉ ነገ ዲርሃም ዲናር በሌለበት ቦታ ላይ ራሱን ለኪሳራ እንዳይዳርግ በሰራው ስራ ልክ ከሰራው ሐሰና ይወሰድበታል ከሌለው ግን የነሱን ወንጀል ተሸክሞ ጀሃነም ይጣላል ተብሏል በደል የሚባለው ነገር ከባድ ነው በጣም መጠንቀቅ አለብን ለዟሊሞች ለግፈኞች አጋዥ መሆን የለብንም ወላ ተርከኑ ኢለ الذين ظلموا ወደነዛ ወደ በደሉት ሰዎች አትጠጉ ከነሱ ጋራ አብራችሁ አትሁኑ فتمسكم النار ነው የሚለው አላህ የጀሃነም እሳት ያገኛቸዋል ብለዋልና እዚህ ቦታ ላይ በደልን በተቻለ መጠን መጠንቀቅ አለብን ከዟሊሞች ጋራ አብረው ላለመሆን ከነሱ ጋር ላለመታየት ጥረት ማድረግ አለብን አለበለዚያ ግን احشروا الذين ظلموا وازواجهم ይላል ግፈኞችንና አጨብጫቢዎቻቸውን አባሪዎቻቸውን አንድ ላይ ጀሃነም ላይ ሰብስቧቸው ብሎ አላህ Subhanahu Wa Ta'ala ያስቀምጣልና አቅም አለን ጉልበት አለን ብለን ሰዎችን ከመበደል መጠንቀቅ ይገባናል የተዘለመ ሰው ዱዓው ሙስተጃብ ነው ብለናልና አላህ Subhanahu Wa Ta'ala ሁሉ ጊዜም ከተበዳዮች ጎን ነው የሚቆመው hatta ወለው ካነ ካፊረን ሙስሊም ባይሆን እንኳን አንተ ከበደልከው አላህ Subhanahu Wa Ta'ala ዙልሙን ያንን ሌላውን ኩፍሩን የሚተሳሰበው እሱ ነው አንተን ግን በበደልከው እሱንም ይጠይቀሃልና ጥንቃቄ ማድረግ ያስፈልጋል የበደለኞች አጋር አንሁን ነቢያችን እንሱር አኻከ ዛሊመን አው መዝሉማ ወንድም ሲበደልም እርዳው ብለዋል ሲበደል እሺ ሲበደል እንዴት እንረዳዋለን ብለው ሱሐቦች ሲጠይቁ እጁን ትይዛለ ብለው ነቢያችን ሰለላሁ ዐለይሂ ወሰለም ነግረውናልና ጥንቃቄ ማድረግ ያስፈልጋል ከበደል ጋራ የፈለገ ሙስሊሞች ብንሆን አላህ Subhanahu Wa Ta'ala በጠላቶቻችን ላይ ሊረዳን አይችልም